ማርያም ዓለማዊ የዓለም ቤዛ አይደለችም፣ ኢየሱስ ብቻ ነው ብለው መሰከሩ። ምድር ቴምፖራሪ ነው የሚሰጠው ቤዝነቱ፣ ዘላለማዊ አይደለም። ዘላለማዊ ቤዛነት ያለው ኢየሱስ ክርስቶስ ብቻ እንደሆነ መጽሐፍ ቅዱስ ይናገራል። ይህንን ነው እንግዲህ ጸቡ፣ ግርግሩ፣ ቀውጤ የተፈጠረው ለምን ኢየሱስ ብቻ የዓለም ቤዛ ተባለ? ጸቡ በሙሉ ይሄ ነው። ጸቡ በሙሉ አባታችን የታሰሩበት፣ የቁም እስረኛ የሆኑበት፣ ሌሎቹ የሚገፉበት፣ ኢየሱስን ብቻ አትዘምሩ፣ ኢየሱስን ብቻ አትበሉ፣ ኢየሱስ ብቻ ያድናል አትበሉ፣ ብዙ አዳኞች አሉ፣ ብዙ እንዘምርላቸዋለን፣ ብዙ እንሰግድላቸዋለን ተብሎ ነው እንግዲህ ጸቡን ላይ ነው። ጸቡን ላይ የት ቤት? እኛ ቤት የሚጾምለት የሚሰገድለት ምንም ቢባል እኛ ቤት ነው። ሰው ኢየሱስ ጌታ ነው ሲባል ደም የሚያፈላ ማንነት ያለው እኛ ቤት የለም። አንተዋወቅም፣ የለም። እኛ ቤት የለም። መገፋት አለ። ምኑ? ኢየሱስን ስትል ኢየሱስን በል፣ ኢየሱስ ጌታ ነው በል፣ ብቻውን ይችላል በል። ይሄን አይባልም። ይተናነቃል። የሚተናነቀን እሱ ነው። ብቻውን ኢየሱስ ይችላል፣ ብቻውን ያድናል ማለት ይተናነቀናል። በጣም የሚከብድን ነገር ማለት የማንችለው ነገር ያ ካድካትም እመቤታችንን ይላል መጡ ሪሊ እንዴ! ምንድን ነው መካድ? መካድ ማለት የኢየሱስ ክርስቶስ እናት መሆኗን ከካድክ ክዳሃል። የትኛው ጴንጤ ነው? የትኛው ሌላ እምነት? ሙስሊሙን አምጣው። ቅድስት ድንግል ማርያም የኢየሱስ እናት እንደሆነች ይናገራሉ። ሙስሊሙን አምጣው። እንኳን ጴንጤ እንኳን መጽሐፍ ቅዱስ ገልጦ የሚያነበው ጴንጤ ቀርቶ። ስለዚህ the biggest problem ብዬ የማየው እንደ ሕፃን ልጅ ክርስቶስ እየታየ ነው እኛ ቤት። እንዴት እናትና ልጁ ተብሎ የተሳለ ፒክቸር አለ። ያ ነው የሚታይ ጭንቅላት ውስጥ የሚመጣው። ኦልዌይስ ሳይኮሎጂካሊ እንደ ትንሽ ኢየሱስ እየታየ እሷ እያዘዘችው እንደሚኖር ተደርጎ ነው የሚሳል። ሳይኮሎጂካሊ ኦልሬዲ ተመታል። ሁሌ የምታየው የሕፃን ልጅ ስዕል ነው። ሁሌ የምታየው የሕፃን ልጅ ስዕል ነው። እሷ አቅፋው ነው፣ እሷ ጡቷን እያጠባቸው የሚመስል ስዕል ነው የምታየው። ሶ ተመታል እዚህ ጋር። እሷ የምታዘው እሱ የሚታዘዝ ገዥዋ ነው፣ አምላኳ ነው። ቅድስት ድንግል ማርያም የኢየሱስ ባሪያ ናት። እኔ ባሪያ ነኝ። እያንዳንዳችን በኢየሱስ ክርስቶስ የሆንን በሙሉ ባሪያ ነን። ይሄ ነው ችግሩ። አያችሁ፣ እንደ ሕፃን አድርገህ ትስለዋለህ። ሕፃን ነው። የ33 ዓመት ሆኖ ነው ሞትን ድል አድርጎ ክርስቶስ የተነሳው። ግን ያንን ለመቀበል ተቸግራል። ዋይ? ቢኮዝ እንደ ሕፃን ነው የምታየው። ለእሷ እየታዘዘ የሚኖር ነው የሚመስለው። ትንቢቱን እንዲፈጸም ትንቢቱ የክርስቶስ ትንቢት የእግዚአብሔር ማናችንም ባንኖር ዓለምና ምድርን የፈጠረው ጌታ ይኖራል። ማናችንም መጀመሪያም የለውም ፍጻሜም የለውም ይላል መጽሐፍ ቅዱስ። የዓለም ቤዛ ናት ቅድስት ድንግል ማርያም ብለህ ስትለኝ ማለት እኮ እሷ የመጣችው በአዲስ ኪዳን እንደሆነ እየታወቀ ከዛ በፊትም ነበረች እያልክ ነበረች። ዓለምን እያዳነች እየኖረች ነበር። ለዓለም አማላጅ ሆና እየኖረች ነበረ። ባልነበረችበት ጊዜም ጭምር እያልከኝ ነው የሚሉ መጽሐፎች አሉ። በሚካኤል ክንፍ ላይ ነው የኖረችው የሚሉ መጽሐፎች አሳትማችኋል አይደል? ይሄ ነው የሚያመው። እንደ አንድ ኦርቶዶክስ ልጅ እንደዚህ አይነት ማጭበርበር፣ እንደዚህ አይነት በእመቤታችን ላይ ሴራ ነው የተሰራው። ይሄ ከፍቅር አይመስለኝም። የሚያፈቅራትማ ትክክለኛ ክብሯን ነው የሚሰጠው። የሚያፈቅራት የሚወዳት እመቤታችንን የሚወዳት ትክክለኛ መጽሐፍ ቅዱስ የሰጣትን ክብር ነው የሚሰጣት። ከኛ እኩል ሆና ነው የምታመልከው። እመቤታችን በምድር እያለች እኩል ታመልከው ነበር ከኛ እኩል። ምናልባት ከኛም በላይ ልጇን ታመልከው ነበር፣ ከኛም በላይ። ኤልሳቤጥ ቤት ስትሄድ እያሉ ብዙ ጊዜ የሚጠቅሷት አለ። ኤልሳቤጥ ስትሄድ ቅድስት ድንግል ማርያም የያዘችው ማንን ነው?
እግዚአብሔር አምላክ መንፈስ ቅዱስ ይጸልልሽብሻል ብሎ ያለው ስላለ ነው። ኢየሱስ ስላለ ነው። ከዚህ በፊት ሰላም ሲባባሉ እንደዚህ አይነት ነገር ለምን የለም? እሱ ልክ መንፈስ ቅዱስ እሱ ከሞላት በኋላ ነው ነገሮች የተቀየሩት። የጌታዬ እናት እኔ ጋር ልትመጣ እንዴት ይሆንልኛል አለች። ከዛ በፊት ምንም ዮሐንስ መንፈስ ቅዱስ የተሞላ ስለሆነ ትንቢቱን ታውቃለች። እመቤታችን ኢየሱስን ስለያዘች ትንቢት ታውቃለች። ክብር ይገባታል። አብሶሉትሊ። ግን የአምላክን ቦታ ስንሰጥ ስተናል። ሳትን ይዛኔ መነጋገሪያ በሙሉ ቅድስት ድንግል ማርያም ከሆነች ስተሃል አይልማ አይልም። መነጋገሪያ አጀንዳ በሙሉ ማርያም ሲባል የምትል ከሆነ ስተሃል አይልማ። አምልኳት አይልም። በሷ ትድናላችሁ አይልም። መጽሐፍ ቅዱስ አይልም። የምትድነው በአብ ልጅ በኢየሱስ ክርስቶስ እንደሆነ ነው። ስለዚህ ብዙ ጊዜ ጸቡ ያለው፣ ብዙ ጊዜ ስድብ ያለው፣ ብዙ ጊዜ የማይረባ ነገር ያለው በማያምኑ ለምን ወንጌሉ የታወቀ ጊዜ ወንጌሉ የክርስቶስ የታወቀ ጊዜ እነዚህ እስከ ለዘመናት ይሄንን እየዋሹ የኖሩት አባቶች ይጋለጣሉ። ስዕል ሲሸጡ የነበሩ እየሸጡ ስዕልን ትባረኩበታላችሁ እያሉ ሲሸጡ ሲቸበችቡ የነበሩ ማርያምን ሰማይ ጠቀሰ ለፀጉሪ ዘለላ ምስጋና ይገባል እያለ ሲጽፉ የነበሩ መጽሐፍ ሲሸጡ በሚሊየንስ ገንዘብ ሲያግበሰብሱ የነበሩት ሊጋለጡ ነው። ጋኔልን ከጋኔል የሚያርቅ አምላክ ነው ያለኝ። ጋኔልን ሰው አድርጎ መነኩሴ አድርጎ የሚያኖር ምን ችግር አለው ይለዋል መጥቶ። ከመጽሐፍ ቅዱስ ኮምፕሊትሊ የሚጻረው ቅዱስ ጊዮርጊስ 7 ጊዜ ሞቶ ለእግዚአብሔር ምን ይሳነዋል ይለዋል። የት ቦታ ተጻፈ? ወፍ የለም። እልህ ይመስላቸዋል። ስለ ክርስቶስ ስትሰብክ እልህ ኦርቶዶክስን የሰደብክ የሞለጭ ክርስቶስ ብቻውን ይችላል ያድናል፣ የዓለም መዳኛ ኢየሱስ ክርስቶስ ብቻ ነው ስትል ይከፋቸዋል። በቃ ይከፋል። ጠላት ነህ፣ ይገፉሃል። ብቻውን ያድናል ስትል እንዴ ከኋላው እኮ የገብርኤልን ስዕል አድርጎ እዚህ ጋር ይደንሳል፣ እዚህ ጋር ሲጋራ ያጨሳል፣ እዚህ ጋር ሺሻ ያጨሱበታል። ታዲያ እንዴት ነው የሚያድነው የገብርኤል ስዕል? የቅድስት ድንግል ማርያምን አድርገው ሶሻል ሚዲያ ላይ ሲደንሱበት ምን ሲሉበት ታያለ። ካዳነ ታዲያ እንደዚህ አይነት ስነ ምግባር እንዴት ይኖራቸዋል? በፊትም የምለው ነው አሁንም የምለው ነው፣ የተቀየረ ነገር የለም። ግን ህሊናችሁስ እንዴት ይፈቅዳል? በስነ ስርዓት አለ ከስላችሁ ከኋላ ከፊት ትደንሳላችሁ፣ ትጠጣላችሁ፣ ሺሻ ታጨሱበት፣ ምንም ችግር የለባችሁ። ምንም አይነት ስዕል እስቲ ኦርቶዶክስ ወንድሞች ጋር ስዕሉን እንኳን ፈቀቅ አያደርጉት ሲደንሱበት፣ ፊት ሆኖ ስዕሉ ፊት ኃጢአት ሲሰሩበት ምንም አይመስላችሁ። ማንም የሚቃወማቸው የሚናገራቸውም የለም። አንተን የሚናገሩ ኢየሱስ ብቻውን ጌታ ነው በል። አባቴ ኮፒ ሊንክ እያደረጋችሁ ቤተሰብ ክበሩልኝ። አንተ ብቻ ኢየሱስ ለብቻው ያድናል፣ አቻ የለውም በል። እኔ ታዲያ አያድንም አልኩ እንዴ ነው መልሱ። ያድናል እኮ አይደለም። እኔ ታዲያ አያድንም አልኩ እንዴ ምን ታካብዳለህ ትባላለህ። ማርያም አማላጅ፣ አሜን። ይሄ ነው ጨዋታ። የኢየሱስም ከፍ ሲል ምን ታካብዳለህ? ጌታን ተቀበለ። ከኤርፖርት ነው እንደ የምቀበለው እንዴ? አራዳ ልጅ ምን እያልሽ ነው? ኢየሱስ ጌታ ነው። እብድ ናቸው እኮ ሲጮሁ ነው የሚውሉት። እኔ ራሱ ስለሆነበት እውነት ነው። የክርስቶስን ፍቅር ካየ ውስጥ የተለየ ነገር ይኖረዋል።
ክርስቶስ ሲገባ ነገሮች በሙሉ ይገለባበጣሉ። ክርስቶስን ሙሉ ከያዝከው ከሌሎች ነገሮች ጋር ምንም የሚያገናኝ ነገር የለም። እኔ አሁን ጴንጤ የመሆን ጉዳይ አይደለም፣ ኦርቶዶክስ የመሆን ጉዳይ አይደለም። ማንን ነው የምትከተለው ነው ጨዋታ።